የእርሱ እስረኛ በመሆን በእኔ አትፈር። በጌታችን በኢየሱስ ክርስቶስ ምስክርነት አትፈር። ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር። ቸርች አይደለም እያለ ያለው ቤተ ክርስቲያን ውስጥ ስለ ጌታ ስለ ኢየሱስ ለመስበክ እንዳታፍር አይደለም። እዚህማ ሌላም አንሰብክም። ሲጀመር እናንተም ፈልጋችሁ የመጣችሁት ኢየሱስን ነው። እዚህ ቤትም የሰበሰበን ኢየሱስ ነው። ሌላ ነገር አንሰብክም። እምንውልበት፣ እምናድርበት፣ እምንሰራበት፣ እምናገለግልበት ቦታ ኦፊሶቻችን፣ ትምህርት ቤቶቻችን፣ መኖሪያ አካባቢዎቻችን ላይ ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር አትፈሩ። ምክር ብቻ አይደለም፣ ትእዛዝ ነው። እንዳታፍር። ምን ለማድረግ? ስለ ኢየሱስ ለመመስከር። ኢየሱስ ክርስቶስ ያድናል ለመመስከር፣ የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። ሰው ግን ያፍራል። ስለ ራስህ አውራ ቢባል አያፍርም። እኔ ይገርመሃል የተማርኩበት ትምህርት ቤት ያጠናሁት እንትን ያለኝ ዲግሪ ብዛት ጥሩ ነው። እግዚአብሔር እንኳን እንደዚህ አረገላችሁ። ግን የኛ ታሪክ ወንጌል አይደለም። እኔ ስለ ራሴ ብነግረው ማንም ሰው የዘላለም ሕይወት አያገኝም። ስለ ኢየሱስ ብነግርህ ስብርብር ባለ ቃል ብነግርህ ከኋላ ወደፊት ብሰብክ የዘላለም ሕይወት ታገኛለህ። ወንጌል ካልሰበክ አጠገብ ያለ ወንድም እህት የዘላለም ሞት ላይ ነው ያሉት። እኔ ለማለማ ልስበክ የሚለውን ለመምረጥ እኮ ለማለማ ሰበኩ ብሎ እኮ ማየት ነው። ከቤተ መንግስት መንገድ ላይ እስከሚተኛው ሰው አልመረጡም። የኑሮ ደረጃ ቦታ አልመረጡም። እያለቀ ነው ዘመኑ፣ ሊጠቀለል ነው። ወንጌል ሳንሰብክ ጌታ እንዳይመጣ ቶሎ ቶሎ እንስበክ። በጣም ትንሽ ዋጋ ከፍለን ዘላለም ብንከብር ጥሩ አይደለም? በምድር በሰው ፊት የመሰከረልኝን እኔ በአባቴ ፊት እመሰክርለታለሁ አለ። የምትሰብኩት ክርስቶስ ኢየሱስ መሆን አለበት። አሜን ነው። ጳውሎስ ይወጣል፣ ይሰብካል። እስር ቤት አይቀረውም፣ ቤተ መንግስት አይቀረውም፣ መንገድ ዳር አይቀረውም፣ ገበያ አይቀረውም፣ ወንዝ ዳር ሁሉ ወርዶ ይሰብካል። ያገኘውን አጋጣሚ በሙሉ ይጠቀመዋል። ምንድን ነበር ግን የሚሰብከው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ብቻ ነበር የሚሰብከው። ሌላ መልእክት የላቸውም። ሌላ መልእክት እንዳይኖራችሁ። የዘላለም ሕይወት ያለው ወንጌል በሚመስል መልእክት ላይ አይደለም፣ በወንጌል ብቻ ነው።